ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን የሚያስጨንቅ በራስ መተማመንን የሚያሳጣና የምንወዳቸውን ልብሶች በነፃነት እንዳንለብስ እንቅፋት የሆነብንን አንድ ትልቅ ጉዳይ በጥልቀት እንመረምራለን። እሱም በሆድ አካባቢ የሚከማች ቦርጭ ወይም ስብ ነው። የሆድ ቦርጭ የውበት ጉዳይ ብቻ አይደለም። በሆዳችን ውስጥ ባሉ የውስጥ አካላት እንደ ጉበት እና አንጀት ዙሪያ የሚከማቸው የስብ አይነት ለደም ብዛት፣ ለስኳር በሽታ፣ ለልብ ህመምና ለጉበት ስብ መከማቸት ዋነኛው መንስኤ እንደሆነ የሕክምና ሳይንስ ያረጋግጣል። ብዙዎቻችን ቦርጭን ለማጥፋት ስንል ከባድ ረሃብ ውስጥ እንገባለን። ውድ የሆኑ የስብ ማቅለጫ እንክብሎችንም እንገዛለን። ነገር ግን ውጤቱ ከጥቂት ቀናት በኋላ ተስፋ መቁረጥ ይሆናል። ታዲያ ያለምንም ከባድ ረሃብና ያለምንም ውድ መድኃኒት በቤታችንና በኩሽናችን ውስጥ በሚገኙ ተፈጥሯዊ ነገሮች ብቻ የሰውነታችንን ስብ ማቅለጥ ሂደት በማፋጠን ቦርጭን በዘላቂነት የምናጠፋበት ሚስጥር ምንድን ነው? ዛሬ በዚህ ቪዲዮ በቤት ውስጥ በቀላሉ የሚዘጋጁ ድንቅ የቦርጭ ማጥፊያ ውህዶች ደረጃ በደረጃ አዘገጃጀታቸውንና አጠቃቀማቸውን በጥልቀት እንመለከታለን። ከሁሉም በፊት ሁልጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ ይከታተሉን። ወደ ውህድ ዝግጅቶቹ ከመሄዳችን በፊት ስብ በሆዳችን አካባቢ ለምን እንደሚከማች ማወቅ መፍትሄውን እጅግ በጣም ቀላል ያደርገዋል። ያልተመጣጠነ ምግብ ማዘውተር፣ ከፍተኛ የስኳር መጠን ያላቸው ምግቦች፣ የተቀነባበሩ ምግቦች፣ በካርቦሃይድሬት የበለጸጉና ቅባት የበዛባቸው ምግቦችን አብዝቶ መመገብ፣ የእንቅስቃሴ ማነስ፣ በቂ የአካል እንቅስቃሴ አለማድረግና ቀኑን ሙሉ ተቀምጦ ማሳለፍ የተወሰደውን ካሎሪን ሳይቃጠል እንዲከማች ያደርጋል። የእድሜ መጨመርና የሆርሞን ለውጥ፣ እድሜ እየጨመረ ሲሄድ የሰውነት የምግብ መፈጨትና ካሎሪን የመቃጠል ብቃቱን እንዲቀንስ ያደርጋል። ሌላኛው የዘር ውርስ፣ አንዳንዶች በዘር ምክንያት ስብ በሆድ አካባቢ የማከማቸት ተፈጥሯዊ ዝንባሌ ሊኖራቸው ይችላል። ሌላኛው የጭንቀት ሆርሞን፣ ስንጨነቅ ወይም በቂ እንቅልፍ ሳናገኝ ሲቀር ኮርቲሶል የተባለው ሆርሞን ይመነጫል። ይህ ሆርሞን ደግሞ ስብ በተለይም በሆድ አካባቢ እንዲከማች ያደርጋል። የመፈጨት ስርዓት መዛባት፣ የሰውነታችን ካሎሪን የማቃጠል አቅም ሲቀንስ የበላነው ምግብ ሳይቃጠል ይቀርና በሆድ አካባቢ ይከማቻል። ምክንያቶቹን ካወቅን አሁን ደግሞ ወደ ውህዶቹ አዘገጃጀት እንሂድ። የሙቅ ውሃ፣ የሎሚና የማር ውህድ። የመጀመሪያው ውህድ ጠዋት በባዶ ሆድ የሚወሰድ የምግብ መፈጨት ስርዓትን የሚቀሰቅስ ወይም የሚያነቃቃ ድንቅ መጠጥ ነው። የሚያስፈልገን ግብአት 1 ብርጭቆ ለብ ያለ ውሃ፣ ግማሽ ሎሚ፣ 1 የሾርባ ማንኪያ ተፈጥሯዊ ማር። 1 ብርጭቆ ንጹህ ውሃ ማሞቅ። ውሃው በጣም የፈላ ሳይሆን ለብ ያለ መሆን አለበት። ግማሹን ሎሚ ብርጭቆ ውስጥ መጭመቅ። ሎሚ በውስጡ ባለው ሌሲቲን የተባለ ፋይበር እና ሴትሪክ አሲድ የጉበት ቆሻሻን ያስወግዳል። 1 የሻይ ማንኪያ ማር ጨምሮ በማንኪያ በደንብ ማቀላቀል። ጠዋት እንደተነሱ በባዶ ሆድ ቁርስ ከመብላቶ ከ30 ደቂቃ በፊት መጠጣት። ይህ ውህድ ሰውነት ቀኑ ሙሉ ስብ የማቃጠል አቅሙን እንዲጨምር ያደርገዋል። የዝንጅብልና የሎሚ ሻይ። ይህ ውህድ ከዝንጅብል የሚዘጋጅ ሄርሞጀኒክ መጠጥ ነው። ዝንጅብል የሰውነት የውስጥ ሙቀትን በመጨመር ስብ በፍጥነት እንዲቀልጥ ያደርጋል። የሆድ መነፋትንም ያስወግዳል። የሚያስፈልጉን ግብአቶች 1 የሾርባ ማንኪያ የተፈቀፈቀ ዝንጅብል፣ ግማሽ ብርጭቆ ንጹህ ውሃ፣ 1 የሻይ ማንኪያ የሎሚ ጭማቂ። ግማሽ ብርጭቆ ውሃ በብረት ድስት ውስጥ ጥዶ ማፍላት። ውሃው ሲፈላ የተፈቀፈቀውን ዝንጅብል ጨምሮ እሳቱን መቀነስ። ከ7 እስከ 10 ደቂቃ ያህል እንዲፈላ
መተው። ከእሳት ካወረዱት በኋላ አጥሎ ሲኒ ውስጥ ማድረግ እና የሎሚ ጭማቂውን መጨመር። ከምግብ በኋላ በተለይም ከሰዓት ወይም ማታ መጠጣት የምግብ መፈጨትን ያፋጥናል፣ ሆድ እንዳይነፋም ይከላከላል። የአፕል ሳይደር ቬኒገር ውህድ። የአፕል ሳይደር ቬኒገር ውህድ በሳይንስ በተደጋጋሚ የተረጋገጠ አፕል ሳይደር ቬኒገር ነው። አፕል ሳይደር ቬኒገር በውስጡ ባለው አሴቲክ አሲድ አማካኝነት በሆድ አካባቢ ስብ እንዳይከማች ያደርጋል። በደም ውስጥ ያለውን የስኳር መጠን በማስተካከል የምግብ ፍላጎትንም ይቀንሳል። የሚያስፈልጉን ግብአቶች 1 ሾርባ ማንኪያ አፕል ሳይደር ቬኒገር፣ 1 ብርጭቆ ለብ ያለ ውሃ። 1 የሾርባ ማንኪያ አፕል ሳይደር ቬኒገር በብርጭቆ ውሃ ውስጥ መጨመር። በጭራሽ አፕል ሳይደር ቬኒገሩን ለብቻው ከውሃ ሳይቀላቅሉ እንዳይጠጡት፣ የጉሮሮና የጥርስ ኢናሚኖችን ሊጎዳ ይችላል። በማንኪያ አዋህዶ ማዘጋጀት። ከዋና ዋና ምግቦች ቁርስ ወይም ምሳ 15 ደቂቃ ቀደም ብሎ መጠጣት። ይህ ውህድ የጥጋብ ስሜትን ስለሚፈጥር ከመጠን በላይ መብላትንም ይከላከላል። የኪያርና የናና ውህድ። ይህ ውህድ ሰውነት ውስጥ የተከማቸን አላስፈላጊ ውሃ በሽንት መልክ አጥቦ የሚያስወጣ ዲቶክስ ወተር ነው። ኪያር 95% ውሃና እጅግ ዝቅተኛ ካሎሪን አለው። የሚያስፈልጉን ግብአቶች 1 መካከለኛ ኪያር፣ 10 የናና ቅጠሎች፣ 1 ሎሚ እና 1 ሊትር ንጹህ ውሃ። በደንብ የታጠበውን ኪያርና ሎሚ በክብ ቅርጽ በቀጭኑ መክተፍ። ኪያሩ፣ ሎሚውንና የናና ቅጠሉን በትልቅ ብርጭቆ ውስጥ ማድረግ። 1 ሊትር ውሃ ጨምሮ በክዳን ከድኖ ለ4 ሰዓታት ወይም አሳድሮ ፍሪጅ ውስጥ ማስቀመጥ። ቀኑን ሙሉ ውሃ በጠማን ጊዜ እንደ መደበኛ ውሃ ይህንን ዲቶክስ ወተር መጠጣት። በስርዓት በመጠቀም በቶሎ ለውጥ ያገኙበት። የቀረፋና የማር ውህድ። ይህ ውህድ ማታ ከመተኛታችሁ በፊት የሚወሰድ፣ በምንተኛበት ሰዓት ሰውነት ስብ ማቃጠሉን እንዲቀጥል የሚያደርግ የቀረፋ ውህድ ነው። ቀረፋ በደም ውስጥ ያለውን ኢንሱሊን ይቆጣጠራል። ማር በውስጡ ያለው ተፈጥሯዊ ስኳር አማካኝነት የደም ስኳር መጠን እንዳይዘበራረቅ በማድረግ የረሃብ ስሜትን ይቀንሳል። የሰውነት ስብ የማቅለጥ ሂደትንም ያፋጥናል። የሚያስፈልጉን ግብአቶች ግማሽ የሻይ ማንኪያ የቀረፋ ዱቄት፣ 1 ብርጭቆ የፈላ ውሃ፣ 1 የሻይ ማንኪያ ማር። የቀረፋ ዱቄቱን በፈላው ውሃ ብርጭቆ ውስጥ መጨመር። ብርጭቆውን ከድኖ ለ10 ደቂቃ ማቆየት። ውሃው ትንሽ ለብ ሲል ማሩን ጨምሮ ማቀላቀል። ማታ ከመተኛቶ 30 ደቂቃ በፊት መጠጣት። ውድ ተመልካቾቻችን እነዚህን ውህዶች ከመጠቀማችን ጎን ለጎን የሚከተሉትን 3 ወሳኝ የህይወት ዘይቤዎች ማስተካከል አለብን። አንደኛ፣ ስኳርን ማቆም። ለስላሳ መጠጦች፣ የታሸጉ ጁሶችና ጣፋጮች ቦርጭን የሚያሳድጉ ቁጥር 1 ጠላቶች ናቸው። ስለዚህ እኚህን ጣፋጮችና የታሸጉ ምግቦች ከመመገብ መቆጠብ። ሁለተኛው፣ በቂ ውሃ መጠጣት። ሰውነታችን በቂ ውሃ ካላገኘ ስብ ማቃጠል አይችልም። ስለዚህ ቢያንስ በቀን 2 ሊትርና ከዚያ በላይ መጠጣት። ሶስተኛው፣ በቂ እንቅልፍ ማግኘት። በቂ እንቅልፍ አለመተኛት የጭንቀት ሆርሞንን በመጨመር ቦርጭ እንዲባባስ ያደርጋል። እነዚህን ውህዶች እንደ ምርጫው እየቀያየሩ ከ3 እስከ 4 ሳምንታት በተከታታይ ተግብሯቸው። አስደናቂ ለውጡንም ይዩበት። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጆቻችሁም ሼር አድርጉላቸው። አዳዲስ መረጃዎች እንደተለቀቁ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። ሰላም ቆዩ።